ጋዜጠኛ ሶፎንያስ ተመልሶ መጣ። ታዋቂው ጋዜጠኛ ሶፎንያስ ዋሲሁን የተባለው ጋዜጠኛ ከዚህ በፊት በብዙ ነገሮች የምናውቀው መልካም የነበረ ባህሪ የነበረው በቲቪዎች ላይ ስናየው መጀመሪያ በኢቲቪ መዝናኛ ፕሮግራም ላይ አቅራቢ በነበረበት ሰዓት ሁላችንም የምንወደው ከዛም በኋላ ደግሞ ከኢቲቪ ከወጣ በኋላ በአሻም ቴሌቪዥን የፕሮግራሞችንና ዜናዎችን የሚያቀርብ በጣም የምንወደው የምናከብረው አይነት የነበረ ጋዜጠኛ በሆነ ሰዓት ከዛሬ 5 ወር 6 ወር በፊት በሚያስጠላና ደስ ባይማይል ሁላችንም በምንቃወምበት ሁኔታ ላይ ተገኘ። በዚህ አይነት ሁኔታ ውስጥ ከተገኘ በኋላ ከሀገር ወጥቷል ተብሎ ብዙ ነገር ወሬ ሲናፈስ ነበረ። ከሀገርም ወጥቷል የሚባል ወሬ ብዙዎቻችን ስንሰማ ነበረ። ይህንንም ነገር ሁላችንም ተቃውመነው ነበረ። ይህን የተቀበለ ማንም ኢትዮጵያዊ አልነበረም። ነገር ግን እሱ ወደ ከሀገር ውጭ ወጥቶ ሳይሆን ራሱን የጥሞና ጊዜ ወስድበታል ብሎ ያሰበበት ቦታ ሄዶ አሁን የነበረበት የፊዚካል ሁኔታ ላይ ይገኛል። እዚህ ጋር ልክ እንደዚህ እንደምናየው ማለት ነው። ሶፎንያስ ጋዜጠኛ ሶፎንያስ እንግዲህ መጀመሪያ ከምናውቀው ማንነት ከዚህኛው ሁላችንም እጅግ በጣም ካስከፋ ሲቹዌሽን ውስጥ እዚህ ውስጥ ተገኘ። ከዚህም በኋላ ደግሞ ከዚህ ሲቹዌሽን ውስጥ ወጥቶ እንደገና ትናንትና ባየነው ቪዲዮ ራሱን ቀርጾ ባጋሩት ቪዲዮ እዚህኛው ማንነት ነው ያየነው። እጅግ በጣም ያሳዝናል። የሰው ልጅ ከዚህ ወደዚህ እንደገና ከዚህኛው ደግሞ ወደዚህኛው ሲመለስ በፊዚካሊ ስናየው አሁን ይሄንኛው ማንነት ያለበት ሁኔታ ስናየው በፊዚካል እጅግ በጣም ሁላችንም ያስደነገጠ ነው። ቪዲዮ ላይ ተቀርጾ ሲወጣ እዛ ጋር ሲያለቅስና ይቅርታ ሲጠይቅ እኔ ኤአይ መስሎኝ ነበር። ለማመንም በጣም ተቸግሬ ነበር። ሁላችንም እንደዛ አይነት ስሜት ተሰምቶናል ብዬ አስባለሁ። እኔ ያንን ቪዲዮ ሳየው ይቅርታ ብሎ እዛ ወጥቶ ሲጠይቅ ሳይ በዚህ በኩል ሌላ ስሜት በዚህ በኩል ሌላ ስሜት ድብልቅልቅ ያለ ስሜት ነው የተሰማኝ። ሁላችንም ግን ይሄ ስሜት ተሰምቶናል ብዬ አስባለሁ። ነገር ግን ይህ ጋዜጠኛ አሁን ያለበት ሁኔታ ምናልባትም ወደ ገዳም ሄጄ ብዙ ገዳሞች አልተቀበሉኝም። ከዛ በኋላ ግን የሆነ ገዳም ተሰውሬ ተደብቄ እዛ ገዳም ውስጥ ከገዳም አባቶች ጋር ንስሐ ተቀብዬ ቁርባንም የቆረበ ስጋው ደግሞ ተቀብሎ በዛ ሲቹዌሽን ውስጥ እንደቆየና ዛሬ ደግሞ እዚህ ሚዲያ ላይ ወጥቶ ማንነቱን ማሳየቱና ይቅርታ መጠየቁ በዚህ ሁኔታ ውስጥ መሆኑ ፊዚካሊ ስናየው ሁላችንም ደንግጠናል። ፊዚካሊ እንደዚህ ሆኖ መደንገጣችን ሁላችንም የሚያግባባን ነገር ቢሆንም ነገር ግን ከዛ ቆሻሻ ስሜት ከዛ ሁላችንንም ከሚያሳፍር ሁላችንንም ካስደነገጠን ስሜት ወጥቶ ወደ ገዳም ህይወት ሄዶ ይህ ማንነት ማያዙ ፊዚካሊ በሰውነት ብዙ ነገሮችን ሉዝ አርጎ አይተነዋል። ነገር ግን ውስጣዊ ማንነቱን ያንን ቆሻሻ ስሜት ከሰይጣን ጋር የተጋባውን ስሜት ትቶ እዚህኛው ማንነት ላይ የእውነት ፒውር ሆኖ ወይም ንጹህ ሆኖ እዚህኛው ማንነት ላይ ተገኝቶ ከሆነ የእውነት ሁላችንም ደስ ሊለን ነው የሚገባው ማለት ነው። ምናልባትም ለማስታወስ ያክል የሱን ታሪክ በዚህ ጋር ኢቲቪ ላይ የመዝናኛ ፕሮግራም ላይ ሲያቀርብ የነበረበት ፕሮግራም በጣም የምንወደው የምናከብረው የነበረበት ጊዜ ሲያቀርብ ሁላችንም የምንወደውን የዛን ጊዜ ለማስታወስ ያክል ይሄንን ቪዲዮ ልጋብዛችሁ። ብሩክታይትና ቤቲ እንደተቆ ያው ጌታሁን የጂ ቤቲ ጂ የጌታሁን ይወክላል። ልክ ነው። ቤቲና ብሩክታይት እንዴት ቤቲና ብሩክታይት ስለተገናኙ አይደለም። እናቴ ነች ቤቲ የሚለውን የቤት ስሜን ያወጣችልኝ። ያው ብዙ ከዚህኛው ፕሮግራም በኋላ ከዚህ ጣቢያ ወጥቶ እንደገና ወደ ሌላ ጣቢያ ትራንስፈር አድርጎ አሻም ቲቪ ላይ በዜና አንባቢነት ይሰራ ነበር። እሱንም ላሰማችሁ። ጤና ይስጥልን፣ እንደምን አምሽታችኋል የአሻም ተከታታዮች። የዛሬ ረቡዕ ሐምሌ 30 2017 ዓ.ም የምሽት የአሻም ዘገባዎችን የምናስተናግድበት ሰዓት ላይ ደርሰናል። ከዜናዎቹ ጋር አሳላፊ ሶፎንያስ ዋሲሁን አብራችሁ ቆያለሁኝ። በቅድሚያም ከዛም እንግዲህ ከዚህ ጣቢያ ላይ በራሱ በሚያቀርበው ፕሮግራም የመዝናኛ ፕሮግራም ለበዓል ለሰዎች እርዳታ በሚደረግበት ሂደት ላይ የራሱን አስተዋጽኦ ለማድረግ የሆነ ፕሮግራም ሲሰራ በዛ ፕሮግራም ላይ ከሰዎች ጋር ባለመግባባት እንግዲህ ራሱን አእምሮ ዲስተርብ ሆኖ ሐኪም ቤት እንደነበረና ብዙ ሰዓት እንደቆየ ራሱን በቲቪ ቀርቦ ተናግሮ ነበረ። እንግዲህ ከዛም በኋላ ራሱን አገግሞ
ወደ ሚዲያ መጥቶ የራሱን የዩቲዩብ ቻናልም ከፍቶ እያስተዋወቀ ነበር። እሱንም የዩቲዩብ ቻናል እንግዲህ በዛ ቅጽበት ውስጥ ነው እንግዲህ ብዙ ጊዜ ሳይቆይ ወደዚህኛው ማንነቱ የተመለሰው ማለት ነው። የመጣው ወደዚህኛው ወደ ቆሸሸ ማንነት መጥቶ ራሱ የተጋለጠበት ወደዚህኛው ስሜት የመጣው ከዛ በኋላ ነው ማለት ነው። ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምቶ ይህንን ቪዲዮ ሁላችንም የምናስታውሰው ነው። በጣም በቃ ማስታወስ ሁላ የማንፈልገው ቪዲዮ አይደለም፣ ግን ሶሻል ሚዲያ የኛ ዲጂታል ታቶ ነውና ቪዲዮ ከሶሻል ሚዲያ ላይ አይጠፋም። ሁልጊዜም ታትሞ ነው የሚቆየው። መልካም ስማችንም እንደዛው ልክ መጥፎ የሰራነው ነገር በዛው ልክ ታትሞ እንደዚህ ሶሻል ሚዲያ ላይ ታትሞ ይቀመጣል ማለት ነው። ስለዚህ ከዚህኛው ማንነት ወጥቶ ከሀገር ወጥቷል ተብሎ ነበር እንግዲህ ከሱም ወጥቶ ከዛ በኋላ ወደ ገዳም ሄደ። ቅድም እንደነገርኳችሁ ወደ ገዳም ሄደ። እንደሰማነው ቪዲዮ ገዳም ሄዶ ገዳም ከቆየ በኋላ እንግዲህ በቪዲዮ ወጥቶ ራሱን ይቅርታ ጠይቋል። ላስከፋቸው ለአምባሳደር ለነበረበት ድርጅት፣ ለኢትዮጵያ ሕዝብ፣ ለቤተሰቦቹ፣ ለእናቱ፣ ለሁሉም ሰው እንግዲህ ይቅርታ ጠይቋል ይህ ሰው ማለት ነው። በዚህ ቪዲዮ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድል ያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ። ይህ ተወዳጅ ጋዜጠኛ እንግዲህ ከዚህ በፊት በዛ በቆሻሻ ስሜት ውስጥ በዛ በቆሻሻ ማንነት ውስጥ በነበረበት ሰዓት እንግዲህ እናቱም ሚዲያ ላይ ወጥተው ልጄን አትርፉልኝ፣ አድኑልኝ፣ እኔም መኖር አልቻልኩም ብለው ሚዲያ ላይ ወጥተው ገልጸው ነበረ። ከህይወቴ መጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴን እንትን ብል ይሻላል ብዬ ራሴን አድኛለሁ። ለጊዜው ላለመታየት እኚህ እናትም እንግዲህ ልጃቸው በዛ ስሜት ውስጥ ሆኖ ቤት ውስጥ የሆነ ነገር ያደርጋል። በጣም እየፈሩት በጣም የሚያስፈራ ማንነትን ተላብሶ ቤታቸው ውስጥ መኖር እስኪያቅታቸው ድረስ እናቱ ቤታቸው ውስጥ ማደር እስኪያቅታቸው ድረስ በጣም እየፈራው ነውና ውጭ እየሄድኩ ጎረቤት እየሄድኩ ነው ማድረው፣ ቤት ውስጥ አላድርም፣ ከመጣ ይገለኛል ብዬ ስለማሰብ ቤት ውስጥ አላድርም፣ በቃ ልጄን አድኑልኝ እያሉ እናትየው በጣም እንዴት እንደፈሩና እንዴት እንደሚያሳዝኑ የተናገሩበትን ቪዲዮ ልጋብዛችሁ። ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? ሶፎንያስ እንግዲህ ከእናቱ ጋር የነበረው ኢንተራክሽን ወይም የግብብነት እንግዲህ ከዚህ በፊት በነበሩት ቪዲዮዎች ለእናቱ አልባሳት ሰርፕራይዝ ሲያደርጋቸው ምናምን የነበረው ኢንተራክሽን በጣም ደስ ይል ነበረ። ከዚህ በፊት ወደ ነበረው ማንነት እንዲመለስ ፈጣሪ አምላካችን እኔ እውነት ጸሎት እናርግለት። ፈጣሪ አምላክ እሱም የሚያመልከው አምላክ የእውነት አሁን ወደ ገዳም ተመልሶ የእውነተኛውን ፈጣሪውን አግኝቶ ወደዛ ከተመለሰ እሱም የሚያምነው አምላክ ፈጣሪ ድረስለት ወደ ቀድሞ ማንነቱ እንዲመለስ እኛም ሁላችንም የበኩላችንን ጸሎት ልናደርግለት ይገባል ማለት ነው። ከዚህ በፊት ከእናቱ ጋር የነበረው ወዳጅነት የነበረው ቁርኝት ወደዚህኛው ማንነት እንዲመለስ ፈጣሪ ያግዘው። የሚያምር ነገር ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን እንግዲህ ሶፎንያስ መጀመሪያ ከዚህ ከገዳም ሲወጣ ማን ጋር እንደደወለ ታውቃላችሁ? መጀመሪያ ማን ጋር እንደደወለ ታውቃላችሁ? መጀመሪያ ቪዲዮውን ይሄንን ቆሻሻ የሆነ ቪዲዮ ያወጣው ልጅ እሱ ጋር ነው ዳይሬክት የደወለው። መጀመሪያ ደውሎ ያወራውንም ላሰማችሁ። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም
እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳማቸው ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። ምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ካል ሰው እሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና ከዚህ የስልክ ጥሪ እንግዲህ መልካሙን ነገር እንውሰድ። ግድ የለም መልካሙን ነገር እንውሰድ። ወደዚህ ወደ ገዳም እንዲሄድ ይሄን ነገር እንዳገኝ ሰላም እንዳገኝ ከአባቶች ጋር እንድገናኝ ገዳም ገብቼ ራሴን እንዳገኝ ያረከኝ በዛ መንገድ አንተ ያንን ቪዲዮ ባታወጣና ባታጋልጠኝ ይሄንን ነገር ማግኘት አልችልም። ስለዚህ እንደ ምስጋናም ለኢትዮጵያ ሕዝብም እንደ ይቅርታ ብሎ ነው ይሄንን የደወለለት። ስልኩን እንግዲህ መጀመሪያ አንተ ጋር የደወልኩት ያንተን ስልክ ከዚህ በፊት አሳውሰው ስለነበረ ነው ብሏል። ከዚህ በፊት የተላላኩትን ቴክስት አይተናል። እንግዲህ በዛን ሰዓት ስልኩን ይዞታል፣ ያውቀዋል። መጀመሪያም ስወጣ የደወልኩት መጀመሪያ አንተ ጋር ነው አለው። ስለዚህ እሱ ጋር የደወለለት ያንን ነገር እንግዲህ መልካም ነገሩን እናስብ ብያችኋለሁ። መልካሙን ነገር ብናስብ ነው ጥሩ የሚሆነው። እንግዲህ ራሴን እንዳገኝ ራሴ ላይ እንድሰራና እዛ ገዳም ሄጄ ከፈጣሪ ጋር እንድገናኝ አንተ እንደ መንገድ ሆነኛል የሚልን ነገር ነው ያስተላለፈው። እንግዲህ እንደሰማችሁት እንግዲህ ይህ ወንድማችን ከነበረበት ከዛ ቆሻሻ ስሜት ውስጥ ወጥቶ አደባባይ ላይ ከህይወት ውድቀቱ በኋላ የነበረበትን ማንነት አስታውሶ ዛሬ ህዝብ ፊት ወጥቶ በአደባባይ ያደረገውን ነገር ለኢትዮጵያ ህዝብ፣ ለቤተሰቦቹ እንዲሁም አምባሳደር ላደረገው ድርጅት ይቅርታ አድርጉልኝ ብሎ በአደባባይ ወጥቶ ይቅርታ ጠይቋል። ይህን ይቅርታ እንግዲህ የነበርኩበት ያ የስህተት ህይወት እንደማልደግመው እንደማይደገም ተጸጽቻለሁ ብሎ እንግዲህ የጸጸት መልእክቱን ያስተላለፈው። እንግዲህ ይቅርታ ማድረግ አለማድረግ የኛ የፐርሰናል ኃላፊነት ቢሆንም እንግዲህ ይቅርታ ማድረግ ግን ፈጣሪ ብዙ አይደለም። ይሄ ሰው ያደረገው ራሱ ላይ ነው። እኛን አስከፋን ራሱ ባደረገው ነገር ለራሱ ከነበረን ክብር የተነሳ እንጂ ሌላ ሰው ማናውቀው ሰው ቢሆን ጀስት ዚና ከላይ ያራገበም ነበር። ለሱ ካለን ክብር ነው ውስጣችንን የቆረቆረን እንጂ ወጥቶ ይቅርታ ሲጠይቅ እንግዲህ እኛ ላይ እንኳን ላደረጉብን ነገር ፈጣሪያችን ይቅር ያሏችሁን ይቅር በሉ ነው የሚለውና እንግዲህ ይቅርታውን መቀበል ካለብን መቀበል ይኖርብናል ማለት ነው። የራሳችን አስተሳሰብን ቢሆን እንግዲህ ይቅርታ ብሎ ወጥቶ ይቅርታ ጠይቋል ማለት ነው። እንግዲህ ይህ ጋዜጠኛ ይህ ወንድማችን ሶፎንያስ ወደ ራሱ ተመልሶ እንግዲህ ከነበረበት ሰው መጀመሪያ የሚቀድመው መንፈሳዊነቱን አድሶ ወደ ማንነቱ መመለስ ነው። ከዛ በኋላ ይሄ የምናየው ስጋዊ ማንነታችን የሚመለስ ነው።
ከፈጣሪ ምንም የሚሳነው ነገር የለም። እዛ ገዳም ቆይቶ 6 ወር ምናምን የቆየሁት ብሏል። እንግዲህ በአባቶችም እርዳታ በፈጣሪ ቸርነት ከዚህ ቆሻሻ ስሜት እንዲወጣ ያቺ 6 ወር የጥሞና ጊዜ እንግዲህ ብዙዎቻችን ታስተምራለች ብዬ አስባለሁ። ከዛ ወጥቶ ወደ ነበረበት ማንነት ወደ ማህበረሰቡ ተቀላቅሎ እንግዲህ ከእናቱ ጋር የእውነት ለመናገር የእናት ስሜት እጅግ ከባድ ነው። ከእናቱ ጋር የነበረውን ስሜት ከቤተሰቦቹ ጋር የነበረውን ማንነት ወደ መጀመሪያው እንደሚመለስና ወደዛም እንዲመለስ እንግዲህ ሁላችንም ጸሎት እናርግለት፣ የእውነት ጸሎት እናርግለት፣ ወደ ፈጣሪያችን እንለምንለት ይሄን ወንድማችንና ተመልሶ ከእናቱ ጋር እንደበፊቱ ልክ እንደበፊቱ ፍቅራቸው እሱም የእናትነት ፍቅሩን እሳቸውም ደግሞ የልጅነት ፍቅራቸውን እንዲወጡና ወደ ቀድሞ ማንነታቸው ተመልሰው ፍቅራቸውን እንዲያድሱ እንዲሁም ደግሞ ወደ ነበረበት ወደ ስራ እንዲሁም ደግሞ ወደ ህይወቱ እንዲመለስ ፈጣሪ አምላካችን እውነት ያግዘው በጣም ያግዘው። የእውነት የሁላችንም ጸሎት ያስፈልገዋልና መፍረድ ሁላችንም ፈርደንበታል። የዛን ሰዓት ሁላችንም ይሄ ነገር የሚያስጠላ ነገር እንደሆነ ፈርደናልና ይህንን የፈረድነውን ፍርጃ እንግዲህ ፈጣሪ አምላካችን ይህን ቆሻሻ ስሜት ጥርግ አድርጎ አውጥቶልን የእሱንም ይቅርታ እንድንቀበል እንዲያደርገን እንደው ወንድማዊ ምክሬን ያክል ለመለገስ ያክል ነው። እጅግ አድርጌ አመሰግናለሁ። መልካም ጊዜ